ነገር የለም። ሰበር ዜና ኢራን ድርድር የሚባል ነገር የለም ብላለች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። የሚገርመው ነገር ደግሞ ሆሚኒን ይተካቸዋል የተባሉት መሪ በጥቃቱ ከሆሚኒ ጋር ሞቷል ተብሏል። ይህን ሁኔታ ፕሬዝዳንት ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው ተናግሯል። አዲስ መረጃ ሲኖር የምመለስ ይሆናል። ሰበር ዜና ኢራን ድርድር የሚባል ነገር የለም ብላለች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። የሚገርመው ነገር ደግሞ ሆሚኒን ይተካቸዋል የተባሉት መሪ በጥቃቱ ከሆሚኒ ጋር ሞቷል ተብሏል። ይህን ሁኔታ ፕሬዝዳንት ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው ተናግሯል። አዲስ መረጃ ሲኖር የምመለስ ይሆናል። ሰበር ዜና ኢራን ድርድር የሚባል ነገር የለም ብላለች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። የሚገርመው ነገር ደግሞ ሆሚኒን ይተካቸዋል የተባሉት መሪ በጥቃቱ ከሆሚኒ ጋር ሞቷል ተብሏል። ይህን ሁኔታ ፕሬዝዳንት ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው ተናግሯል። አዲስ መረጃ ሲኖር የምመለስ ይሆናል። ሰበር ዜና ኢራን ድርድር የሚባል ነገር የለም ብላለች። ዶናልድ ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። የሚገርመው ነገር ደግሞ ሆሚኒን ይተካቸዋል የተባሉት መሪ በጥቃቱ ከሆሚኒ ጋር ሞቷል ተብሏል። ይህን ሁኔታ ፕሬዝዳንት ትራምፕ እንዳልጠበቁትና እንደተበሳጩ አንድ የዶናልድ ትራምፕ የቅርብ ሰው ተናግሯል። አዲስ መረጃ ሲኖር የምመለስ ይሆናል።